ድሬዳዋ ገብተናል። የዘፈናችንን ቻሌንጅ ወደሷ የተዘዋወረውን የድሬዳዋ ነዋሪ አይፎን 13 ፕሮ ማክሱንና ከአንድ እህታችን ቲክቶከር ሊዲያ ይሄንን ጨምረን ለማስረከብ ወደ ቤቷ እንሄዳለን። ሌትስ ጎ። ልቤንዳችሁ ነው እንደ ትናንቱ እንደ ፊቱ ካኖርሽው ቦታ ፍቅር ማላለ አልጎደለ። ያው ቤተሰቦቼ እንግዲህ ድሬ ድረስ መተን ቲናን በአካል ያሸነፈችውን ወደሷ የተዘዋወረውን ጊፍት ለማስረከብ እንግዲህ መተናል። ያው ብንዘገይም በጣም ይቅርታ ብያለሁ ቲናዬ። ስለዚህ ያው በእቅዳችን መሰረት አይፎን 13 ፕሮ ማክሱን ያው አስረክባለሁ ማለት ነው። ሌላ ደግሞ በተጨማሪም የተዘጋጀውን እቺ ደግሞ ያው ለአንዳንድ ነገርና ለመድኃኒት ትሆናለች። በመጀመሪያ በጣም አመሰግናለሁ። እንዲሁም ደግሞ ቤታየው አሰበሽኝ የኔን ሁኔታ ተረድተሽ ይሄን ነገር ስለሰጠሽ በጣም አመሰግናለሁ። እኔ ስሜታዊ ነው ሆኖ ሁላችሁም ደግሞ በቃ እኔ ወጣት ነኝ እንደምታይኝ እስቲ በጣም የተማርኩ ሰው ነኝ። ኢትዮ ቴሌኮም ኢንጂነር ነኝ። ያን ስራዬን ትቼ ነው ቤት የገባሁት እና ሁላችሁም ወጣቶች እንድታገዙ በፈለገው መንገድ እናንተም ድሬዳዋ ያላችሁ ሰዎች ፕሮሞሽንም እያሰራችሁ የተቻለንን እያደረግን በቲክቶኩም እንግዲህ እናግዛት ስል በትትና ጠይቃለሁ ማለት ነው። እባካችሁ የሀገሬ ልጆች ሁላችንም ከጎኗ ነው።